ነገር እንግዲህ እንደጠበቀችው አይደለችም እርግብ የጠበቀችው ነገር ሁሉ ኪሳራ ውስጥ እየገባች ነው። ወርቁንም ተወርሳለች ማለት ነው። ወርቁን አላስታወሰችም ነበረ። ተምቹ ፍቅረኛዋ ነበረ። እኔ ከአሜሪካ አልመጣሁም ዲያስፖራ አይደለሁም ሲላት ወርቁንና ያላትን ቦርሳ ታስታውስ። ሁለተኛ እንዳላገኝ ከዚህ ውጣ፣ ሁለተኛ አንተን ማየት አልፈልግም አለችው። እሱም እባክሽ አፈቅርሻለሁኝ አላት ተምቹ። እሷ ግን እርግብ አገር ለቃ መሄድ ስለምትፈልግ እኔ እንኳን አሜሪካ አይደለም እዚሁ አዲስ አበባ ወጥቼ አላቅም ሲላት በጣም ተናዲያ ስለነበረ ወርቁን ሳታስታውስ ውጣልኝ አለችው። በኋላ ተምቹ ከወጣ በኋላ ወርቁ ትዝ አላት። ተከትላውን ብትሮጥ አላገኘችውም። ተምቹ ቀጥታ ወደ ፖርሳው ቦታ ነበረ ወደ ሱቅ ሄደው። ሱቅ ሄዶ ፖርሳውን ተቀብሎ የሆነ መቀመጫ ላይ ቁጭ ብሏል። እርግብም ተነስታ ወርቁን ልታመጣ ስትሄድ ከባለ ሱቁ ጋር እየተጨቃጨቀች ነበር። አንቺ ግን መሆንሽ ነው? ተሰው ተከልለሽ እንደዚህ አለባበስሽ በሰላምሽ ነው? አስቸባሪ ነው የምትመስሉ ይላታል። እሷም አይ ለፀሐዩ ነው እንጂ እዚህ የሆነ እቃ አኑረን ነበረ ከ2 ቀን በፊት እየደወልላችሁ ገጠር ለቅሶ ሂደናል ብላችኋል ስትለው አዎ እንደዛ ብለናል አላት። እሺ እዚህ እቃ አኑሬ ነበረ አለችው። ምን አይነት እቃ ሲላት የሴት ቦርሳ አለችው። እሱንማ እኮ ያኖረው ልጅ ወስዶታል ሲላት በጣም የሌለ ተናደደች። እያለች ሰዎቹ ግራ እስከሚጋቡ ድረስ ተናደደች። ብትሮጥም አሁንም ሁለተኛ አላገኘችውም። ተምቹ ግን አቅፎ እያሸተተው ነበር የሚገኘው። አሲር መጥቶ ይስቅበታል፣ ይንከተከታል። ይሄ ሆነ መጨረሻ እያለ ይስቅበት ጀመረ። እሱ ግን ምንም አልመሰለውም፣ እየሳቀበትም እየኖረ ነበረ። እባክህ የማንም አይደለ፣ እባክህ የማንም አይደለ የፍቅረኛዬ የምወዳት የእርግብ ቦርሳ ነው ይላታል። እሺ በምን የሷን መስረቅ ጀመርክ? በቃ አለው። አይ ሰርቂያ ሳይሆን እኔ ውጭ ኑሬ ስለማላቅና ዲያስፖራ አይደለሁም ስላልኳት በዛ ተቆጥታ ሁለተኛ አይንህን እንዳላየው አለችኝ ይለዋል። አሲርን በጣም ሳቀበት፣ የሌለ ሳቀበት። አንተንማ ግራ ቀኝ አስሬህ ጠበል ነው ይዤህ የሚሄደው ሲለው እባክህ አትቀልድብኝ፣ እኔ ሙዴ ተሰርቋል፣ ያለሷ ህይወት የለኝም ይለዋል። እርግብም እንግዲህ ግራ ተጋባታል። ያን ሁሉ ወርቅ ይዛ በመጥፋቷ ይዞ በመሄዱ ግራ ገብቷታል። አንደኛ፣ ሁለተኛ ስልክህ እንዳትደውል ባሉ ተዛ ተምቹ ደግሞ ፈተነው እንኳን ቢለው ሁለተኛ የዚህን ቦርሳ መፍታትም መንካትም አትችልም ብሎታል ማለት ነው። ፈተው ቢያዩት ግን የሜላት ወርቅ እዛ ውስጥ እንደሆነ ያስታውቅ ነበረ። ግን ቦርሳውን አልፈቱትም ማለት ነው። ተምቹ እንቅ አርጎ ይዞታል ማለት ነው። እንግዲህ ጓደኛዋም የእርግብ ጓደኛ ወርቁን በመፈለግ ቤቱን እብድ ቤት አስመስለዋለች። መሆንሽ ነው ቤቱ እንዲህ የሆነው እንኳን ስትላት አይጥ ገብታ እየፈለኩ ነው፣ አይጢቱ ናት አናዳኛለቻት። እርግብ ደግሞ ላይጥ ነው እንደዚህ ቤቱን የእብድ ቤት የለቃቂ ቤት ያስመሰልሽው ስትላት አው አለቻት። እርግብም ሸካኪ አይደለች እቺ ሴትዮማ ያሰበችውና ከኔ ጋር ያቀደችው ጠባላት። አይጥ ደግሞ በዚህ ቤት በየት ነው የሚገባው? ብቻ እኔን እንትን ነገር ፈልገሽ ከዚህ ቤት እንድታወጪኝ እንትን አልልም ትላታለች። እሷም ግራም ተጋባት። ለምን
እሺ አሁን ቤቱን እናሰማምረው አለቻት። ተነስተው ቤቱን እያሰማመሩ እያለ አሰማምረው ቁጭ ብለው እያወሩ እያለ የእርግብ ጓደኛ ፍቅረኛ ሴት አዳሪ ናትና ይደውልላታል። በጣም ደነገጠች። ሙነሽ ነው የምትደውል ግጭው ትላታለች። አይ ጓደኛዬ ደውሎልኝ ነው አለቻት። እና እዚህ ይመጣል ስትላት ስራዋን ከሴት የሴት አዳሪ እንዲሆነች ነገረቻት። ግን እኔ እሱን ሸኝቼ እስከምመጣ እዚሁ ቁጭ ብለሽ ጠብቂ ትላታለች። አይ እኔ ልውጣላችሁ የፈለጋችሁትን አርጉ ትላታለች እርግብ። ተዛ እርግብም እንዲህ አይነት ህይወት ተመኖር መሞት ይሻላል ትላለች እርግብ። ተዛ ልጁን ሸኝቼው ልምጣና አብረን ነው የምንሄደው ስትላት ግራ ተጋባች ማለት ነው። እንግዲህ እነ ተምቹም ያለውን ነገር እንትን ብላለች። ሁለተኛ ደግሞ የወርቁ አንሷት ከሜላት 50 ሺህ ብር አታላ ወስዳታለች። ወርቁን አልመልስልኝም ብላለች። ግን እሷን ይዘው ወርቁን ለመመለስ 50 ሺህ ብር ጠይቀዋል። ወርቅሽን ተፈለግሽ 50 ሺህ ብር ስጭኝና ወርቁን ላስመልስልሽ ብላት፣ ሜላት ሞኟ ደግሞ አሁንም 50 ሺህ ብር ሰጥታታለች ማለት ነው። እናንተስ ምን ትላላችሁ? እጅ ሴትዮ በቁማ እየገደለቻት ነው ማለት ነው። ቤተሰብ ተተመቻችሁ ላይክ፣ ሼር፣ ሰብስክራይብ አርጉ ማለት ነው። ለዛሬ እዚህ ላይ ይበቃናል። ወዳችኋለሁ። ነይ ቶሎ አለኩ ሻይ ተፈልቷል አየሁ።